ማረፊያ ያጣች ነፍስ ከበሁሉም አለበል የእውነተኛ ታሪኮች መድብል ከዓለምነሽ ጋር ቆየት ያለ ትውውቃለን። ዓለምነሽ ውሎዋ ጎዳና ላይ ስለሆነ ብዙ ጊዜ ስትነግረኝና ስንጫወት ኖረናል። ከገጠሟት ታዳጊዎች ውስጥ ከአንዷ ጋር ልንተዋወቅ ለዛሬ ተቀጣጥረን ነበር። እኔም በሰዓቱ እነሱን ለማግኘት የአምባሳደር መብራት ልሻገር ስል በርቀት ከወደ ጋንዲ ሆስፒታል አካባቢ ዓለምነሽና አንድ ሴት ልጅ ወደ እኔ አቅጣጫ ሲመጡ አየኋቸው። ከዓለምነሽ ጋር ያለችው ልጅ በግምት 18 ዓመት ይሆናታል። እኔ ወደ እነሱ አቅጣጫ እየሄድኩ እነሱ ወደ እኔ እየመጡ የቀድሞው ብሩክ ክሊኒክ ጋር ተገናኘን። ሃይ ነፍሷ መጣን እኮ አለችኝ ዓለምነሽ። ምን ነው እስካሁን አልኳት የእጅን ሰዓት እየተመለከትኩ። እሷ ዛሬ አንድ ጀለሷ ጋር ሄዳ ስለነበረ ነው። ልጅቷን ቆጣ እንደማለት ብላ ለእኔ መለሰችልኝ። ዓለምነሽ በመዘግየታቸው ቅር ያላት መሰለኝና አረ ምንም ችግር የለም አሁን ብቻ እንኳን ደህና መጣችሁ በፈገግታ ሰላምታ ከተለዋወጥን በኋላ ቁጭ ብለን ለመነጋገር እንዲያመቸን በአቅራቢያቸው ወደሚገኝ ካፌ ይዣቸው ሄድኩ። ነፍሴ ይመጥናል እንዴ አለችኝ ዓለምነሽ። ወደ ካፌው ገብተን ስንቀመጥ ምን ማለት ነው መመጠን አልኳት ውስጤ ቆጣ ብሎ። እኛ እንደምታይን የቸሰትን ነን፣ ጻዳዎቹ እንዳይከፋቸው በማለት ነው። በዚህ ላይ ባለፈው አንድ ጀለሳችን ምሳ ልጋብዛችሁ ብሎ ይዞን ሆቴል ሲገባ የሆቴሉ ዘበኛ አባረረን። ጀለሳችንም ተቆጣው። ከኔ ጋር ያያያቸው ለምን ተባባሉ። ነገሩ ጀለሳችን ነቄ ስለነበር ላሽ ብሎ ሄደ። እኛም አብረን ተቀይሰናል። ሌላ ቦታ ሄድን። እዛ ደግሞ ገና ስንገባ ምግብ ላይ የለኮሰው ፒፕል ሁሉ ቀና ብሎ አየን። ጀለሳችንም 3 ወንበር ያለበት ቦታ ይዞ ተቀመጠ። እዚህ ደግሞ ዘቡ ምንም አላለንም። ፒፕሉ ግን ቢችል ባይኑ ቢያባረረን ደስ ይለው ነበር። ዛሬ ደግሞ በተራቸው ባሉካዎቹ እንዳይከፋቸው በመስጋት ነው። ነፍሴ መቼም እንደመባረር የሚያሳቅቅ ነገር የለም አለችኝ አንገቷን ነቅነቅ አድርጋ። ምን ይምጣላችሁ አልኳቸው አስተናጋጁን በአይኔ ለመፈለግ እየተዟዟሩ። ሲያየኝ በእጅ ምልክት ሰጠሁት። ሻይ አሉ ሁለቱም አንዴ። አይሆንም ሌላ ነገር እዘዙ አልኳቸው። በቃ ለስላሳ አምጣልን አሉ ቦርሳዬን አመቻችቼ እያስቀመጥኩ። እሷ ግን ስሟን አልነገረችኝም አልኳት ዓለምነሽን። ይዛት የመጣቻትን ልጅ ከላይ እስከታች ተመለከትኳት። ጠይም ስትሆን ጎላ ጎላ ያሉ አይኖቿ ማንንም የሚስቡ ናቸው። ግርጌው ላይ የተተለተለ ጅንስ ሱሪ ለብሳለች። ከላይ ደግሞ ዝብትልትል ያለ ሹራብ አድርጋለች። ጸጉሯን የቅጠል ምስል ባለበት ቀይ ሻሽ አስረዋለች። ከሻሹ ማጠር የተነሳ ከኋላዋ ተርፎ የወጣው ጸጉሯ ቅባትና ማበጠሪያ ይናፈቀው ይመስላል። ፊቷ ፀሐይና ብርዱን መቋቋም እንዳቃተው ምልክቱን በጉንጯ ላይ ጥሎባታል። እድሜዋ 10ዎቹ መጨረሻ ላይ መሆኑን ማንም መገመት አያዳግተውም። ሲመለከቷት የሆነ የሚያሳዝን ነገር አላት። ብቻ ይሄንን ሁሉ ቃኝቼ ስመለስ ከዓለምነሽ ጋር አይን ለአይን ተጋጨን። ይቅርታ ዝም አልኩ መሰለኝ አልኳት ዓለምነሽን። ዝም ስትይ ምን እናድርግ አሯሩጠሽ አስመጥተሽን አለችኝ። ጸደይ ትባላለች። ከኛ ጋር ከተዋወቅን ቆይተናል። እሺ አልኩና እኔም ራሴን አስተዋወቅኳት። ጸደይ ግን በዙሪያችን ያሉትን ሁሉ እየተዟዟረች ስትመለከት አይኗን ማሳረፊያ ያጣች ትመስላለች። አይዞሽ አልኳት የፈራች ስለመሰለኝ። አንገቷን እያነቃነቀች እሽታዋን አሳወቀችኝ። እሺ ጸደይ አሁን ነጻ ሆኝና እናውራ፣ እንደዛ አይሻልም? በልምምጥ እያየኋት ጠየቅኳት። እሺ አለችኝ ከአንገቷ ቀና ብላ። ግን ስሜን የማትናገሪ ከሆነና ሰፈሬን የማትጽፊ ከሆነ ነው የምነግርሽ። በቴፕስ ድምጽሽን ሳልጨርሰው በእንጥልጥል አስቀረሁት። አልፈልግም። ደንብራ ከመቀመጫዋ ተነሳችና ቆመች። እንዴ አይዞሽ ቢሆን ነው እንጂ እኮ ያልኩሽ ይሆናል ማለት አይደለም አልኳት ጎትቼ ወደ ወንበሯ እያስቀመጥኳት። ግን ሰማሽኝ? መናገር ፈልጋለሁ
እኔ እንደሆንኩ ግን ማንም ማወቅ የለበትም አለችኝ እንባ እየተናነቃት። በዚህ መሃል ለስላሳው ለማን ነው አላስተናጋጁ ያመጣውን ለስላሳ እየከፈተ ለሁላችን የሚያዘዝነውን አምጥቶ ከሄደ በኋላ ተጫወቱ አልኳቸው። አለምነሽ ኪሷ ውስጥ ቀነጣጥባ ያስቀመጠቻቸውን ጫት አውጥታ እየጎረሰች ነፍሴ እናመሰግናለን አለችኝ። ቀሪውን ጫት በአንድ እጇ ይዛ በሌላው ለስላሳውን እየተጎነጨችለት ነፍሴ ዘግዝጊላት፣ ጀለሳችን ናት፣ ገብርኤልን እኔ ማለት ናት፣ መናገር እፈልጋለሁ አላልሽም አለቻት ጸደይን እያየች። ምን ብዬ? በእናትሽ ጭካኔ የተነሳ ጎዳና ላይ መውጣትሽን፣ በቃ ሁሉንም ያደረሰችብሽን ነዋ አለቻት በንዴት። ጸደይ ድንግጥ ብላ ተመለሰችና እኔን ደግሞ አየችኝ። እያየኋት ነው። ምን መሰለሽ ግን ከምን ልጀምርልሽ? አንቺ ደስ ካለሽ አልኳት። የመናገር ፍላጎቷን ስመለከት ቃላት ለማውጣት የፈራች ትመስላለች። ይሄውልሽ ነፍሴ፣ ያኔ የመጣች ጊዜ ህዳር አካባቢ ነበር አይደል? በጣም ነበር ያሳዘነችኝ። ግን ምን ታደርጊዋለሽ? እሷን ለማስተማርና ለማኖር ቀርቶ የኔም ልጆች በቅጡ አላደጉም፣ እኔም አልበላሁም እና ምን ላርጋት? ትማር ነበር አልኳት አለምነሽን። ጸዲ በፈጠረሽ ትንሽ ተናዘዥና እንሂድ፣ ከቆየን ጀለሳችን እንዳያመልጠን። ደሞ እሷ ልትረዳን ትችላለች፣ ድርጅት ያላቸው ሰዎች ካወቀች አለቻት። እኔ የጠየቅኳትን ሳትመልስልኝ ጸደይን ስመለከታት የመናገር ፍላጎቷ ፊቷ ላይ ይታያል። በቃ ልንገርሽ፣ ከቤት ከወጣው 8 ወር ሆኖኛል። የት ነበር የምትኖሪው አልኳት። መስመሩ ውስጥ እራሷ ገብታልኛለችና እዚሁ አዲስ አበባ። የት ሰፈር አልኳት ተቻኩዬ። አለቻት አለምነሽን ግራ በመጋባት። ነፍሴ ዝም ብለሽ ታሪኳን ብቻ ትንገርሽ፣ ሰፈር፣ ቀበሌ፣ መታወቂያ ምናምን የሚለው ነገር ታዩና በቃ ትንገርሽ። አንቺም ነገሮችን ሹሻችሁ እንጂ የሷንና የሷን መሰል ታሪክ መስማት የዘወትር ተግባሬም ህይወቴም ነው አለችኝ። አለምነሽ ለስላሳውን በድጋሚ እየተጎነጨች እኔም ለጸደይ ለስላሳውን ቀዳሁላትና እሺ እሱን ተውትና እንዴት ወደ ጎዳና ልትወጪ ቻልሽ? ለመሆኑ ትማሪ ነበር አልኳት በድጋሚ። ምን መሰለሽ እናቴ ክፉ ናት፣ ግን ህፃን እያለሁ ደህና ነበረች። ወደ 5ኛ ክፍል ከደረስኩ በኋላ ነው ጸባዩ የተቀየረው። አንዳንዴ ጥሩ ናት፣ አንዳንዴ ግን ጥሩነቷን እስክትረሺው ትሆንብሻለች። ክፉ ናት፣ በቃ ክፉ ናት። የሷ ክፋት በበዛ ቁጥር እኔ ደግሞ ትምህርቴን በጣም ማጥናት ጀመርኩ። እናቴ ግን ደብተር ይዤ እንኳን ሳጠና አትወድም። ስራ እንዳትሰሪ እንጂ አሁን ማጥናትሽ ነው ትልና መንጭቃን የምትወረውረው። ይሄን ሁሉ ይሁን ብዬ ነበር የምኖረው። ግን የምትናገረው ነገር ምግብ አያስበላኝም፣ መኖር ያስጠላሻል፣ ሰውነቴን ይቀፈኛል፣ እርኩስ ቆሻሻ አድርጋ ነው የምትናገረው። ይሄንንም ይሁን ብዬ ነበር። ግን እሷ በዚህ አታበቃም። ጠዋት ቁርስ ላይ አጋስስ ሻፊና ጠጪ፣ ጠዋት ተነስቼ ቁርስ ሰርቼ እንዳበላሽ ትፈልጊያለሽ ትለኛለች። አንድ ቀን እንቅልፍ ይዞኝ ካረፈድኩና እሷ ቀድማይ ከተነሳች አለቀልኝ። ተደብድቤ ነው ትምህርት ቤት የሚሄደው። አንድ ጊዜ ጠዋት ላይ ተነስቼ ረፈደብኝ። ደግሞ የተኛሁት የግማሽ ዓመት ረፍት ስለነበረ ነው። እሷ ግን የተነሳባት ቀን ትምህርት አለ የለም አይደንቃትም፣ መደባደብ ነው። ታዲያ ያን ዕለት ከነ ብርድ ልብሱ ጎትታ መሬት ላይ ጣለችኝና እዛው ተረግጠኝ ጀመር። እሱም አልበቃ ብሏት በወደቅኩበት እያገላበጠች ፊቴን በርግጫ ስትለኝ አይኔ የጠፋ ነበር የመሰለኝ። ፊት ያበጠ። የፊቴን ማበጥ ስትመለከት ጨው ያዥበት ነግሬሻለሁ፣ ተደብድቤ ነው ብቴ ወየውልሽ ነግሬሻለሁ። ዋ ሳለቅስ ደግሞ ከቁንጥጫ ጋር ዝም በይ ብላ አንድ እርግጫ ትጨምርልኛለች። እንባዬንም ወደ ውስጥ እንድውጥ ታደርገኛለች። ትሰሚኛለሽ? አይኗን አፍጥጣ ከዚህ ቤት 1 ወር የደጅ ወጥቶ ባገኝ ዋ እንደገና ደግሞ ታስፈራራኛለች።
እኔም ስለምፈራ ምን ሆነሽ ነው ሰው ሲለኝ እንኳን ንብ ነድፎኝ ከወንድሜ ጋር ተጣልተን በቃ ሰበብ እፈጥራለሁ። ለምን ብትሰማ ይብስብኛል። ጎረቤቶቻችን ግን ሁሉም ያውቋታል። እኔ በተደበደብኩ ቁጥር ተነሳባት፣ ዛሬ ደግሞ ጠጥታ ይሆን ነው የሚሉት። ድሮ ለማገላገል ይሞክሩ ነበር። በገዛ ልጄ ምን አገባችሁ ሰው ልጁን መቅጣት አይችልም ስለምትላቸው እነሱም አይመጡም። ብዙ ጊዜ በር ዘግታ ስለምትቀጠቅጠኝ ማን እንደሰማና ማን እንዳየ እንኳን አላውቅም። ጸደይ ሸክም ያቃለለች ያህል በረጅሙ ተንፍሳ በዙሪያቸው ያሉትን ሰዎች ቃኘች። ከዛም አንገቷን ዘንበል አድርጋ አቀረቀረች። ቀጥሎ ያለውን ላለመናገር መሰለኝ። እኔም ዝም አልኳት። እንዳቀረቀረች እንባዋ ሹራቧ ላይ ሲንጠባጠብ ደነገጥኩ። ጸደይ አይዞሽ፣ ምንም ማለት እኮ አይደለም፣ እንዲህ ያሉ እናቶች እኮ ያጋጥማሉ አልኳት። ውስጥ የተጨነቀ። አለምነሽን ተመለከትኳት። እግሯን አነባብራ ተቀምጣ ሁለታችንንም ትመለከታለች። ሲያዩዋት ምንም የመሰላት አትመስልም። አለምነሽን አባቢያት እንጂ አልኳት። ባክሽ በየቀኑ እንደሱ አይነት ሳባብል ነው የኖርኩት። አሁን የማባበሉ ተራ ለአንቺ ትቼዋለሁ አለችኝ፣ እጇ ላይ የነበረውን የጫት ቅጠል እየጎረሰች። ዞር ብዬ ያለንበትን ካፌ ቃኘሁት። ወደኛ የሚያይ አልነበረም። እፎ ያልኩና ጸደይ ማልቀሱ እኮ ይጎዳሻል አልኳት። ምን ምርጫ አለኝ አለችኝ። ቀና ብላ ተመለከተችና እንባዋን በለበሰችው ሹራብ እየጠረገች አረ እሷን ተውኝ። እሷ ምግብ እየበላን እያለን እንኳን ከእጄ ላይ ነጥቃ ቆሻሻ ውስጥ ትደፋዋለች። እየራበኝ አድራለሁ እውላለሁ። እንዴት ይሆን መሞት የሚቻለው ሁሉ ያስብለኛል። ስለ እናቴ እንዲህ ስነግርሽ አዝናለሁ። ሌሎቹ ጓደኞቼን እንዲህ አደርጉላቸው ስላት ሄጄ ያኑርሻ አህያ እዛም ወሬው ደርሶልኛል እያለች በለመድኩት ዱላ ጀርባዬን ታነደዋለች። እንባዋ እንድታወራ እድል አልሰጣትም። የሲቃ ድምፅ ከውስጧ ገፍትሮ ያስወጣታል። ዞር ብላ ተመለከተችና ተመልሳ ቀረቀረች። እኔም ግራ ገባኝ። እናቷን አሰብኳት። ምን አይነት ትሆን የሚል ነገር ውስጤ ሲመላለስ፣ ግን እናትሽ ስንት ዓመታቸው ነው አልኳት። 50 ዓመት ይሆናታል አለችኝ። ቀና ብላ ተመለከተችኝ። ታዲያ በዚህ እድሜ እንዴት ይሆናል ብዬ በሐሳብ ደረጃ በእኔ ውስጥ አስቀረሁት። እሷ እንዳለች ከሆነ እናትሽ አይደለሁም ብላኛለች። እናትሽ ስትይኝ ቅር ይለኛል ወይም ደስ አይለኝም አለችኝ አንገቷን እየነቀነቀች። አባትሽ ግን የለም? አላውቀውም። እናትሽ ስለ አባትሽ ነግራሽ አታውቅም አልኳት ለስለስ ባለ ድምፅ። አባቴን አላውቀውም አልኩሽ። በቃ ባውቀው ጥሩ ነበር። እንደዚህ አታደርገኝም። መቼም ሁለቱም አንድ አይሆኑም። ግን እናትሽ አይደለሁም እያለችኝ አባቴ ልጄ የሚለኝ ይመስልሻል? እኔኑ ጠየቀችኝ። መልስ ስላልነበረኝ ዝም አልኳት። ጠርሙስ ውስጥ የነበረውን ለስላሳ ወደ ብርጭቆ እየገለበጠች ተስተካከላ ተቀመጠችና እፎ ያለች በመተንፈስ ስሜት። ግራ የሚገባ ነገር ነው። እናትሽ ግን በምንድን ነው የሚተዳደሩት? ቤታችሁ ምን አይነት ነው አልኳት። ከት ብላ ሳቀችብኝ። አለምነሽ አገዘቻት። እውነቴን እኮ ነው አልኳት። ቆይ እንዴት ትዘብዝብልሽ ከዚህ በላይ? ቤታችን ቤት ነው አለችኝ እንደ መቀለድ ብላ። አለምነሽን ተመለከትኳት። ለመነሳት የፈለገች ትመስላለች። ቆይ ተጫወቱ። ያ አያችሁት አይደል? መኪናው ጋር የቆመው የገባው ጀለሴ ነው። በጣም ነው የሚረዳኝ። እንዳያመልጠኝ ልሂድ። እስከዛ ነፍሴ ዘክስኪው በእጇ ጭምር እየነገረቻት ተነስታ ጥላን ወጣች። በይሽ ቀጥይልኝ አልኳት አለምነሽን ለማሳለፍ መንገድ እየለቀኩላት። ቤታችን ቤት ነው በቃ። ቤት ታናሽ ወንድሜና እኔ ከእናታችን ጋር ነው የምንኖረው። እናቴ ጡረታ አላት። የማን እንደሆነ አላውቅም፣ ግን ጡረታ ትቀበላለች። እስካሁን ምንም የማውቀው ነገር የለም። ታናሽ ወንድሜም አባቱ ማን እንደሆነ አያውቅም። እናቴ ገንዘብ ሲቸግራት ከየት እንደምታመጣው አላውቅም። ደግሞ ገንዘብ ስላላት ነው የምትሰክረው። ሰክራ ትመጣለች። የሰከረች ቀን ነው ሁሉ ነገር የሚያስጠላው። እኔ በማደጌ የምትናደድ ነው የሚመስለኝ። ጸጉሬን ሳበጥር ካየች ምን ለመሆን ነው ብላ ትጮኻለች። ወይም ድንገት ጓደኞቼ ጠርተውኝ ከቤት ወጥቼ ስመጣ
ከቤት ካጣችኝ ያለቀልኝ። የት ሄደሽ ነው እንኳን ብላ ትጠይቀኝም። ታዲያ ያኔ የምገባበት ነው የሚጠፋኝ። ትልቅ ዱላ አላት። ከየት እንዳመጣችሁ ራሱ የሚገርም ነው። የሌለች ቀን ስንት ቀን አውጥቼ ልጥለው አስብና ከጠፋ ደግሞ ስለምትገለኝ መልሼ ቦታው ላይ አስቀምጠዋለሁ። ዱላው እናቴን ስለሚመስለኝ ይፈራዋለሁ። ነካችኝ ብሎ የሚነግራት ሁሉ ይመስለኛል። የሚገርመው ትንሹን ወንድሜን ግን እንደኔ አትደበድበውም። ለሱ ጥሩ ናት፣ እንደኔም አትቆጣው። በጣም የሰከረች ቀን ቤት ስትደርስ ቤቱን በትውከት ታበላሸዋለች። ቶሎ ካላጸዳው አንገቴን ትውከቱ ላይ ታስተኛና ትረግጠኛለች። አንድ ቀን ደግሞ የምታስታውክበት እቃ ቀረብኩላት። ካስታወከች በኋላ ላነሳው ጎንበስ ስል እላይ ላይ ደፋችው። ቆይ እናት አይደለሽም ለምን እንዲህ ታደርገኛለሽ ስላት እናትሽ አይደለሁም በማደጎን ያሳደግኩሽ ትላለች። ሌላ ጊዜ ደግሞ እሷን የወለድኩ ጊዜ እያለች ለሰው ስታወራ ሰማታለሁ። አንድ ቀንማ አይረሳኝም። ከትምህርት ቤት መጥቼ ዩኒፎርሜን አውላልቄ ሌላ ልብስ ቀይሬ ወደ ጓደኞቼ ልወጣ ስል በር ላይ ተገናኘን። ገና ስታየኝ እንዲህ የተለበሰው ምን ለመሆን ነው አለችኝ። ራሷ የገዛችውን ቁምጣና ቲሸርት ነበር የለበስኩት። አንዴ በጥፊ መታችኝና አውልቂው አለችኝ። አይኗን አፍጥጣ አወለኩላት። ከእጄ መንጭቃ ወስዳ ጋዛር ከፈከፈችና ክብሪት ተጫረችበት። እኔ ራቁቴን ቆሜ አነደደችው። ይታይሻል አይደል? እኔም እንዲህ ነው የነደድኩት አለችኝ። በምን እንደነደደች እንኳን አልገባኝም። ወይ ጉድ አልኩ። ይሄ ቤት ስንቱን ሰው ከነ አመሉ ደብቆታል። ታዲያ ከቤት እንዴት ወጣሽ? ከቤት አወጣጧ ናፈቀኝ። መቼም ጎዳና ላይ ዝም ብላ እንዳልወደቀች ታሰበኝ። መስከረም፣ ከዛ ጥቅምት፣ አዎ ህዳር ላይ ነው። ትምህርቴን እየተማርኩ ነበር። እንደነገርኩሽ እናቴ በጣም ስትበድለኝ፣ እኔ ደግሞ ትምህርቴን በጣም አጠናለሁ። እሷ ግን ደብተር መያዜና ማደጌ የሚያናድዳት ነው የሚመስለኝ። ሌላ ቀን ደግሞ ደህና ትሆናለች። የሚገርመው ደግሞ የትምህርት ቤት ክፍያ ሄዳ ትከፍላለች፣ ዩኒፎርምም ትገዛለች። ሌላ ቀን ደግሞ ምን ሆና እንደሆነ ግራ ነው የሚገባኝ። ጸባዩ ይቀያየራል። ብዙ ቀን በሰላም ስትኖሪ ቆይተሽ ያ የምትጠጣበትና የምትቆጣበት ቀን ሲመጣ ሞትሽን ነው የምትመርጭው። እኔም ያኔ በቆምኩበት ድንዝዝ እላለሁ። ስትነግረኝ ስትቆጣኝ ደንዝዤ ዝም ስላት ደግሞ ናቅሽኝ ትልና በገዛ ዱላ ናቅሽኝ ትልና ወገቤን ትቀጠቅጠኛለች። አሁን ልብሴን አውልቄ ባሳይሽ ገላዬ ጠቁሮ ቀርቷል አለችኝና ፍዝዝ ብላ ውጭውን ተመለከተች። እሺ ከዛስ አልኳት። መጀመሪያ የወጣው ጊዜ በጣም ሰክራ ነበር የመጣችው። ገና ቤት እንደገባች በሩ ላይ ተዘርራ ወደቀች። ሮጬ ሳነሳት ሰከረች ለማለት ነው ልቀቂኝ አለችኝ። ስለቃት ደግሞ ተመልሳ ወደቀች። ገፈተርሺ ብላ አይንሽን ማየት አልፈልግም ውጭ አለችኝ። ከቤት ወጣሁና የሚሄድበት ጨንቆኝ ዝም ብዬ መንገድ ላይ መዞር ጀመሩ። ጎረቤት እንዳልገባ እነሱም እሷን በጣም ስለሚፈሯት እንደማያስጠጉኝ ያውቃለሁ። ከምሽቱ 4 ሰዓት አካባቢ ሜክሲኮ አደባባይ ጋር እና አለምነሽን አገኘዋቸው። ስለ እናቴ ዝግዝግ አድርጌ ነገርኳቸው። የመጀመሪያውን ቀን አለምነሽ አሳደረችኝ። በሌላ ቀን ደግሞ ሌሎቹ ስላሉ በተራ በተራ ሳድር ቆየሁ። ቀን ቀን እየዞርኩ ስለምውል አንድ ቀን የሰፈር ሰው የሆነ ሆቴል በር ላይ ሲያገኘኝ ምን ትሰሪያለሽ ብሎ ተቆጣኝ። እኔም ሁሉን ነገር ነገርኩት። እንዴት እንደዚህ ታደርጋለች? እናትሽን እቆጣታለሁ፣ አስታርቃችኋለሁ አለኝና አሁን ይዤሽ ሄዳለሁ ሲል እኔም መግባት በጣም ስለምፈልግ እሺ አልኩኝ። ከዛ ወደ ቤት ይዞኝ ሄደ። ከእናቴ ጋር ብዙ ተነጋገሩ። እኔ ያላደረኩትን ሁሉ ነገረችው። ጥጋብ ነው እንጂ እኔ የምኖረው ለነሱ ነው ምናምን አለች። ይዞኝ የሄደው ሰውዬ በይቅርታ ጠይቂ አለኝ። እናቴን አጥፍቻለሁ ብዬ ይቅርታ ጠየቅኩና እንደገና ቤት ገባሁ። እሷ ግን ከተወሰነ ቀናት በኋላ ቁጣዋን ጀመረች። እኔ ልችላት ወስኜ ነበር። ጎዳና ላይ እንዴት እንደሚኖር ስላየው ብትገለኝም አልወጣም ብዬ ነበር፣ ግን አልቻልኩም። እንደገና ደግሞ ሳጨርሰው አይኖቿን ባቀረሩ። ይገርማል። እናትሽ ግን አሁን የት ነው ያለችው አልኳት። አይኗን እያየው ፍጥጥ ብላ አየችኝ። እኔም አየኋት። ለምን ፈለግሻት? ብቻ ላስታርቅሽ ምናምን እንድትይ እንዳይሆን አለችኝ ብስጭት ብላ። ለነገሩ አንቺን ሳልጠይቅና በድጋሚ ወጣሽበትን ሳትነግሪኝ አልጠይቃትም።
ያንቺን ፈቃድ እኮ ያስፈልጋል አልኳት። የወጣችበትን መጨረሻ ሳላውቅ ነገሩን እንዳላበላሸው በመስጋት በመሃል አለምነሽ ከውጭ እየተጣደፈች ገብታ እንዴት ነው ጨረሳችሁ አለች። ወንበሩ ላይ እየተቀመጠችና ጸደይን እያየች እንሸብልል አለቻት። እንዴ ገና እኮ ምንም አልነገረችኝም እስካሁን። አቦ ነገር አታስረዝሙ አለችኝ የተሰላቸች በመምሰል። እሺ አሁን ግን ጨርሰናል፣ አንድ ነገር ነው የቀረን፣ ስትወጣ እንዴት እንደነበረ አልኳት አለምነሽን በማስተባበል መልክ። አይዞሽ ትንሽ ነው የቀረን አልኳት በድጋሚ እንደጨረስን እንድታውቅ በመሃል ጭምር እያረጋገጥኩላት። ባለፈው ታሪኳን ለኛ ነግራን ስትቀላቀለን በጣም ነበር ያዘን ነው። ያው እንደምታውቂው የኔም ቤት በጣም ጠባብ ከመሆኑ የተነሳ ጭንቅላታችን ወደ ውስጥ ከገባ እግራችን ወደ ውጭ ያድራል እንደማለት ነው ጥበቱ። ለነገሩ ታውቂው የለ አለችኝ በመሃል። አዎ ግን አሁን የገባሽበትን ሰፈር አላየሁትም አልኳት የቀድሞ ቦታውን እንጂ ያሁኑን እንዳላሳየችኝ እያስታወስኳት። አሃ ያሁኑን ለካ አታውቂውም። በቃ ነገሩ ምንም የለንም። ስትመጣ ምን እንደምናደርጋት ግራ ገባን። ከዚያ የምንውልበት ቦታ ላይ ችግሯን ነገረቻቸው ለጀለሶቻችን። ብዙዎቹ አዘኑ። በቀን 10 ብር የሚከፈልበት ቤት አለ፣ ጨርቆስ አካባቢ ነው። አንድ እግዚአብሔር የባረከው ልጅ አለ። እሱ የቀኑን እየከፈለ ያሳድረን ነበር። በመሃል ጠፋች። እንዴት እንደታረቀች ሳናውቅ ቤት መግባቷን ሰማን። በጣም ነው ደስ ያለን። ከቤት መውጣት እንደማትፈልግ ስለነገረችን መጀመሪያ የመጣች ጊዜ ሁሉም ነገር ያሳቅቃታል። ትምህርቷን ትወዳለች። ስለዚህ መግባቷን ስንሰማ ሃፒ ነበር የጨበጥነው ያኔ አለችና እዝን ብላ ሀሳብ ውስጥ ገባች። አለምነሽ ከቤታቸው በቤተሰባቸው ምክንያት የሚመጡ ልጆች ስታይ በጣም ነው የሚያበሳጫት። ታዲያ የሁሉም ህይወት እንዲስተካከል ትጥራለች። ይረዳል የተባለ ድርጅት ካለ ጎዳና ላይ ያገኘቻቸውን ልጆች ሁሉ ይዛ መሄድ ነው ስራዋ። ፊቷ ላይ የሚታየውን ሀዘን ታግላ እንደገና እንዲህ አለች። ከተወሰነ ጊዜ በኋላ እንደገና ደግሞ ተመልሳ መጣች። በድጋሚ ሳያት በቃ እናቷ አናደደችኝ። ባገኛት የምሰድባት ሁሉ ነው የሚመስለኝ ብዬ ተቃጠልኩ፣ አረርኩ። ግን ብደብን ምን አመጣለሁ? ይቺ ልጅ እንደኔ አይደለችም። ያው የኔን ታሪክ ታውቂዋለሽ በደንብ ታውቂያለሽ፣ ላንቺ መንገር አያስፈልገኝም ስትለኝ በሚገባ ስለማውቀው አዎ ብዬ አረጋግጥኩላት። ይቺ ልጅ ግን ከቤት ማባረር ደስ አይልም። ምን ያደርጋል ሰፈራቸውን አልነገር ብላ እንጂ ለእናቷ ሄጄ እኔ ልጆቼን እንዴት እንደማሳድግ አስተምራት ነበር። እሷ ግን ለምን እንደፈራች አላውቅም። ሰፈራቸውን ትደብቃለች። ካላሳየሽም ብለን ስናንገበግባት ነፍሴ ጉዳል ሰራችንም መሰለሽ። 4 ኪሎ ነው ቤቴ ብላ ወሰደችንና የፈረሰ መንደር አሳየችን። የዛለት እውነት ጆከመችን። ከዛ ደግሞ ለምን እንደዛ እንዳደረገች ስንጠይቃት አስጨነቃችሁን አለችን። እኛም በቃ በአሪፍ እንለፍ ብለን ተውናት። አለምነሽ ፈገጋለችና ጸደይን በፍቅር ማየት ጀመረች። እኔም አለምነሽን ተከትዬ ጸደይን አየኋት። የሁለታችንን ንግግር የምታዳምጥ ነው የምትመስለው። አንዴ እኔን አንዴ አለምነሽን ተመለከተች። እሺ ጸደይ ከዛስ አልኳት ከቆምንበት እንድንቀጥል እየመራኋት። ሁለተኛ ወጣሁበት ደግሞ እናቴ ከቤት ወጥቼ ተመልሼ ከገባሁ በኋላ ባሰባት። ምን ቀምሰሽ እንደመጣሽ አይታወቅም። አሁንማ እኔንም መገላመጥ ጀምረሻል ትለኛለች። እግዚአብሔርን ነው የምልሽ፣ እንኳን ልገለምጣት የምታዘኝን ሁሉ ነው የምሰራው። እንዳትቆጣ ያልተባልኩትን ሁሉ ሰራለሁ። ግን እናቴ አያስደስታትም። ለምን እንደሆነ ባላውቅም ድሮ እኛ ቤት አንድ ሰውዬ ይመጣ ነበር። እሱ ሲቀር ደግሞ ሌላ ሰው መምጣት ጀመረ። እነሱ ሲመጡ አይንሽ ይፍረስ ምን ታያለሽ ትለኛለች። ግራ ይገባኛል። ደግሞ እንደዛ እየተቆጣችኝ ደብተር ይዤ ቁጭ እላለሁ። ለምን ብትይ ቀና ላለ ማለት ብዬ ነው። አንገቴን አቀርቅሬ ቁጭ የምለው እናቴ በኔ ጡት ማውጣትና ማደግ የምትናደድ ይመስለኛል። አንዳንዴ ዝም ብላ ታየኝና አፈር ቢና እዚህ ቁጭ ብለሽ አታቃጥኝ፣ ደሞ ፊቴ ላይ አትቁሚ፣ ቤት ውስጥ እንደዚህ አይነት ልብስ አትልበሺ፣
እንዲህ ስትለኝ ራሴን ያመኝና ያዞረኛል። በቃ የምሆነውን አላውቅም። በቃ አላውቅም። መጨረሻ ላይ ግን መፈጠሬን መኖሬን የጠላሁበት ቀን ነበር። እሷ ጋር ከሚመጣው ሰውዬ ጋር ተኝተሻል ስትለኝ አንቀጠቀጠኝ። እኔ የማወጣቸውን ወንዶች እዚህ ቤት እየቀማሽ ነው ስትለኝ ምን ልበላት? መኖር አስጠላኝ። እንዴት ነው የምቀማት? እንዴት እንዳሰበችው አላውቅም። ራሴን ማየት ጠላሁ፣ ተጸየፍኩኝ። ከቤት ውጭልኝ፣ ይሄና መልሽን እንዴት እናደርጋለን? እዚህ ቤት ውስጥ ከኖርሽ ደግሞ ትቀሚኛለሽ። አንድ ቤት መቀመጥ አንችልም አለችኝ። ድሮ ቤቱን ለቀሽ ውጭ ብቻ ነበር የምትለኝ። አሁን ግን ወንድ ቀማሽኝ አለችኝ። እንዴት እንደሚቀማ እንኳን አላውቅም ነበር። መቀማት ምን እንደሆነ ያወቅኩት ጎዳና ከወጣሁ በኋላ ነው። ቤቴ ውስጥ ቁጣና ዱላ ፈርቼ ወጥቼ ጎዳና ላይ ደግሞ ሌላ ችግር ገጠመኝ። አንድ ቀን ማደሪያ አጣሁ እና አለምነሽ የዛን ቀን ብቅ አላሉም። ለምን እንደሆነ ግራ ገብቶኝ ነበር። የሚሄድበት አጣሁ። ከዛ የዘውዲቷ አጥር ስር ያለውን ቅጠል ሰርስሬ ገባሁና ጥቅልል ብዬ ተኛሁ። ታዲያ ያን ዕለት በሰላም አላደርኩም። ለመጀመሪያ ጊዜ አዲስ ነገር ገጠመኝ። አጠገቤ አንድ በመጠጥ የታጠበ ሰው እኔን ከእናቴ በባሰ ሁኔታ በስቃይ ሲያጥበኝ አደረ። ብታገለውም አቅም አጣሁ። ሲነጋም ለመነሳት አቅም አልነበረኝም። በቃ ለኔ ሁሉም ነገር አንድ ነው፣ ስቃይ። በቃ ስቃይ። ለኔ ጥሩ ብዬ የምነግርሽ እና አለምነሽን ብቻ ነው። ጸደይ ስቅስቅ ብላ ለቀሰች። አብሬያት ባነባ ደስታዬ ነበር። ግን አይሆንም፣ ጠንክሬ ማጠንከር አለብኝ። ምን አይነት አውሬ ነው? ምን አይነት ጭካኔ ነው አልኩ፣ ጠረጴዛውን በእጄ እየደበደቡ። ግን ታውቂዋለሽ ማለት ከዛ በኋላ አይተሽው ታውቂያለሽ አልኳት። ውስጤ ተናዷል። አዎ በደንብ ነው የማውቀው። ለካሱ ጉልቤ ነው። በዚህ ላይ ድሪቶ መጣል ማፈን የሚባል ነገር አለ። እሱ ድሪቶ ጥሎ ነው ያፈነኝ። እሱን ግን ሁሉም ይፈሩታል። እኔን ከዛን ቀን በኋላ ሌላ ሰፈር ይዞኝ ሄደ። እኔም አብሬው ማደር ምናምን ጀመሩ። አንድ ቀን አንድ ቺክ መጣችና ቀማሽኝ አለችና ጉሮሮዬን በሁለት እጇ አነቀችኝ። አይገርምም? እናቴ ቀማሽኝ አለችኝም ገባኝ ማለት ነው። አይገርምም? በእናት መጠርጠር። አይን አይኔን እያየች ጠየቀችኝ። መልስ አልነበረኝም። እናቴ እኔ ልጇን ገፍታ ለጎዳና ስትሰጠኝ ምን ልሁን ግራ ገባኝ። ደብተሬንና ልብሴን ከቤት ውስጥ አውጥታ ወረወረችው። ደብተሬን እያለቀስኩ ሰበሰብኩና በሯ ላይ ሳስቀምጠው አበደች። ከቤት ወጣችና እንደለመደችው አቃጠለችው። እኔም ዩኒፎርሜን እንደለበስኩ ነው ባለፈው ህዳር ላይ ከቤት በድጋሚ ወጣሁት። አሁን እንደምታይኝ ከአለምነሽ ጋር ነኝ። ከዛ ልጁ ያደረገውን ነገርኳቸው። ቢናደዱም ምንም ማድረግ አይችሉም። ልጁ ጉልቤ ነው። በዚህ ላይ ዛሬ እዚህ ሰፈር ብታዩ ሌላ ቀን ሌላ ሰፈር ነው። ቅርብ ጊዜ ግን አይቼው አላውቅም። አሁን እንደምታይኝ ቀን ቀን ከነ አለምነሽ ጋር ውላለሁ። ማታ ማታ ደግሞ 10 ብር የሚከፈልበት ቂርቆስ አካባቢ ቤት አለ። ሳገኝ እዛ አድራለሁ። ከሌለ ግን እነሱን ዝም ብለው ጥለውኝ አይሄዱም። ዛሬ አንዷ ጋር ካደርኩ ነገ ደግሞ ከሌላዋ ጋር። በቃ እንዲህ ነው የምኖረው። ግን ቅድም አንድ ጀለሳችን ጋር ሄደን ነበር። አረብ ሀገር እንደሚልከኝ ነግሮኛል አለችኝ። ተስፋ የቆረጠች ብትመስልም ግን በፈገግቷ ተስፋ አሳየችኝ። እናት ወይስ ምን ልበላት? ብቻ ተጸጽታ ፈልጋኝ ይሆን ብዬ። ግን እናትሽ ከወጣሽ ጊዜ ጀምሮ አላገኘችሽም አልኳት። ጥያቄው ወደ ውስጤ ሲመጣ እሷም አልፈለገችኝም፣ እኔም አልፈለግኳትም። እንዴት እመለሳለሁ? እሷ እኮ የምታስበው ቤታችን የሚመጣውን ሰው ሁሉ እንደምቀማት ነው። እንዴት ይሆናል? ያ ደግሞ ይቀፋል ጀለስ። እና እንዴት እመለሳለሁ? መመለስ አይደለም እናት ወንድም ምናምን የሚባል ነገር የለኝም። በቃ የለኝም። እንባዋ ያለማቋረጥ ሲወርድ ከምትናገራቸው ቃላት ጋር ፉክክር የያዙ ይመስላል። የተሰማኝን ስሜት አላውቅም። አለምነሽን ተመለከትኳት። ምን ትፈልጊያለሽ የምትል ትመስላለች። ጠረጴዛ ላይ ስንተኛ ሰዎች እንደተቀመጡ ብቻ ብዙ ሰው ተቀያይሯል። የካፌውን ግድግዳ ሰዓት ተመለከቱ። 1 ሰዓት ይላል። ሰዓቱ ምንም ሳይታወቀኝ ማለፉ ገረመኝ። ግን እውነተኛ ስሜ ጸደይ አይደለም። የእናቴም እድሜ እንደነገርኩሽ አይደለም።
ግን እሷ እንደነገርኩሽ ናት። እግዚአብሔር ከፈቀደ አረብ ሀገር እሄዳለሁ። አለምነሽን ጤናዋ ግን እንዴት ነው ጸደይ ያልኳት። ያኔ በድጋሚ ከመጣች በኋላ ሜክሲኮ ቁጭ ብላ አገኘኋት። እሷም አትመስል ደነገጡ። ነፍሴ ሙች የወለድኳት ያህል ነው የሚሰማኝ። ከዛ ትነግረኛለች አንዱ በጉልበት አስኮብልሏት ነበር። ለካየሽ ምንም ስለማታውቅ እኮ ነው እዛ ሄዳ የተኛችው። ግን ምን ዋጋ አለው ብለሽ ነው? የድሪቱ የማፈነጥ አደረሰባት። ነገሩ ሁሉ ከተበላሸ በኋላ ሆነ የደረስኩበት። በነገራችን ላይ ምርመራ በነጻ ያለበት ቦታ አለ። እኔም ልጆቼም ተመርምረናል። እሷን ይዣት ሄጄ ነበር። ለምን ብቲ ፒስ ከሆነ አረብ ሀገር እንድትሸበለል ነበር እና እሷም ደሟን ተመርምራ ነበር። የችስታ አምላክ የት ሄዶ ፒስ ነው። በአንድ አቅጣጫ ፎይ ብልም በዚህ ለጋ ህይወቱ ያሳለፈችው ውጣ ውረድ ግን ያሳዝነኛል። የነገራችሁኝ ግን ያሳዝናል። ዛሬስ የት ነው የምታድሪው አልኳት። ባለ 10 አልጋ ቤት። እዛስ አትፈሪም አልኳት ጸደይን። የሚያከራዩትን ሴትዮ አለምነሽም ታውቃቸዋለች። የምንውለውም አብረን ነው። አለምነሽም ሴትዮዋን ነገረችኝ። እኔም አውቃቸዋለሁ። ለጊዜው ቢሆንም እፎይታ ተሰማኝ። ግን ምን ዋጋ አለው? ነገሮች ሁሉ በታሰቡበት መንገድ አልሄዱም። ጸደይም ዛሬ በነገረችን ተስፋ ታድራለች። ነገ ደግሞ ሌላ ቀን ነው።